ሀጂ ራህመቶ ሙክታር ወይም ጎፍታ የክብር ዕውቅና ማስታወቂያ። ሀጂ ራህመቶ ሙክታር ወይም ጎፍታ ከ1895 እስከ 1953 የአርአያነት መመዘኛ በታታሪነት በልዩ ስነ ምግባራቸው በጸና ባህሪያቸው በላቀ ሀገር ፍቅራቸውና ለወገኖቻቸው ባደረጉት አስተዋጽኦ ለዛሬውና ለመጪው ትውልድ ትልቅ አርአያ የሚሆኑት ሀጂ ራህመቶ ሙክታር ወይም ጎፍታ የክብር ዕውቅና አሸናፊ ሆነዋል። የሀገራዊ ጀግንነት ልማት አሻራ፣ የታማኝነት ተምሳሌት። ሀጂ ራህመቶ ከቀላል ሰራተኝነት ተነስተው የንግድ ኩባንያ ኤቢኤስ ተቆጣጣሪ ሆኑ። በ1928 ዓመተ ልደት የፋሺስት ወረራ ሲከሰት የኩባንያውን ንብረት በታማኝነት ከዝርፊያ ታድገው ወራሪውን ተቋቁመው ትርፋማ እንዲሆን አድርገውታል። ለአርበኞች ድጋፍ በወረራው 5 ዓመታት ውስጥ ጥርጣሬ ሳይጣልባቸው የሀገር ውስጥ አርበኞችን በመደበቅ ወሳኝ መረጃዎችን፣ ስንቅና ትጥቅ በማቅረብ የውስጥ አርበኝነታቸውን ተወጥተዋል። የሀገር መልሶ ግንባታ ንጉሱ ከስደት ሲመለሱ ሀጂ ራህመቶ ለመንግስት ካዝና 40,000 ማርትሬዛ ብር በመለገስ የሀገር መልሶ ግንባታን በግንባር ቀደምትነት ደግፈዋል። የልማት መሰረት የሀገር በቀል ነጋዴዎችን በብድርና አስተባባሪነት በማቋቋም የኢትዮጵያ ንግድ በዜጎች እጅ እንዲገባ አድርገዋል። እንደ ወንጂ ስኳር ፋብሪካ፣ የኢትዮጵያ ቄራዎች ማህበርና ሌሎች ትልልቅ ፋብሪካዎችም እንዲመሰረቱ የድርሻቸውን አበርክተዋል። ለዲንና ለወገን ያደረጉት አስተዋጽኦ ለእስልምና ተቋማት መሰረት የታላቁ አንዋር መስጂድ በሐራጅ እንዳይሸጥ ከፍተኛውን ገንዘብ ለግሰዋል። እንዲሁም የፒያሳው ኑር መስጂድ በመጀመሪያ ደረጃ ካስገነቡትና አገልግሎቱን ካስቀጠሉት ዋና ሰዎች አንዱ ናቸው። የአሁኑ መጅሊስ እንዲመሰረትም ከቀደምት አባቶች አንዱ ነበሩ። ለወገን ማቋቋሚያ ከስልጤና ከጉራጌ ማህበረሰብ የሚመጡ ወጣቶች በንግዱ ዓለም እንዲሳተፉ በኤቢኤስ ኩባንያ ሥራ እንዲያገኙ አድርገዋል። በትርፍ ሰዓታቸውም በኑር መስጂድ ግቢ ውስጥ የነጻ ትምህርት ቤት እንዲከፈት በማድረግ ለወገን ትምህርትና ዕውቀት ትልቅ አስተዋጽኦ አበርክተዋል። የባህል አምባሳደር እንደ ክትፎ ወይም ሱልሶ፣ ቆጮና አተካኖ ያሉ የስልጤና የጉራጌ ባህላዊ ምግቦች በሀገር ደረጃ እንዲታወቁ በዓለም አቀፍ ኤግዚቢሽን ላይ በማስተዋወቅ ትልቅ የባህል ውግንና ፈጽመዋል። ሀጂ ራህመቶ ሙክታር ወይም ጎፍታ የኢትዮጵያ ንግድ ሻምበል፣ የክብር ኮከብ ኒሻን ተሸላሚና ለትውልድ የሚተላለፍ የሀገር ፍቅር፣ ታማኝነትና ታታሪነት ምሳሌ ናቸው። በመሆኑም የስልጤ ኮሚኒቲ የ2025 የዕውቅና አዘጋጅ ኮሚቴ በስነ ምግባራቸው፣ በባህሪያቸው፣ በሀገር ፍቅራቸውና ለወገኖቻቸው ካበረከቱት አስተዋጽኦ አንጻር ለአሁኑ ትውልድና ለመጪው ትውልድ አርአያ ይሆናሉ ብሎ በማመን በ2025 በተዘጋጀው የዕውቅና ፕሮግራም ላይ በክብር ዕውቅና እንዲሰጣቸው ወስኗል።